እሺ ቤተሰቦች ዛሬም እንደተለመደው ምርጥ ታሪክ ይዤላችሁ መጥቻለሁ። ይህ ከሁሉ ፊልም ነው። ታሪካችንን ከመጀመራችን በፊት ላይክ፣ ሼር፣ ሰብስክራይብ ማድረግና ቪፒኤን ማብራትም እንዳይረሳ። እወዳችኋለሁ። ይመቻችሁ። ታሪካችን ሲጀምር ሳራ እንተዋወቃለን። ቅንጡ የሀብታም ልጅ ናት። የቅንጦት ህይወት ነው የምትኖረው። ከእንቅልፏ የሚቀሰቅሳት ሰው ራሱ ቀጥራለች። ከሚባለው በላይ ሀብታም ነች። ሁሉም ነገር በሪሞት በሚሰራበት የአባቷ ሆቴል ውስጥ ነው የምትኖረው። ክፍሏ አስደናቂ የተፈጥሮ እይታ ያለው ነው። ከቅንጡ ፍቅረኛዋ ጋር እያወራች አባቷ ስራ አግኝቶላት እንደነበረና መስራት እንዳልፈለገች ትነግረዋለች። በዚያ ጊዜ የግል ረዳቷ ከሚያስውባት ቡድን ጋር ይመጣል። በዓለም በጣም ውድ የሚባሉትን ልብሶች ይዘው ሊያለብሷት ተዘጋጅተዋል። ታድ ከተባለው ፍቅረኛዋ ጋር ንግግሯን ጨርሳለች። ታድ በሶሻል ሚዲያ ተጽዕኖ ፈጣሪ ነው። ይህ ብቸኛ ስራው ነው። ሳራንም አባቷ ያቀረበላትን ስራ ውድቅ አድርጋ ሶሻል ሚዲያዋን እንድታሳድግ ይመክራታል። ታድ በኢንስታግራም ላይ ሲዘዋወር የፍቅር ግንኙነት ፎቶዎች እንደቀነሱ ይመለከታል። በሌላ በኩል ጄክን እንተዋወቃለን። እውነተኛ ሴቶችን የያዘ ጠንካራ ሰራተኛ ነው። ካለው ስራ በተጨማሪ ሌላ የከበረ ስራ ለማግኘት እየሞከረ ነው። ጄክ ከሀብታሟ የሳራ አባት ጋር የስራ ቀጠሮ አለው። የሳራ አባት በረዶ ላይ መንሸራተት ተወዳድረው ካሸነፈው ብቻ ሊያናግረው ፈቃደኛ እንደሚሆን ነግሮት መንሸራተት ይጀምራል። ጄክ እየተከተለው ነው። ጄክ በሞራልና በስርዓት የተቀረጸ ሰው ነው። ስለሆነም አዛውንቱ እንዲያሸንፍ ያደርጋል። በኋላም ጄክ የሳራ አባት በኪሳራ ላይ ያለውን ሪዞርቱን የገንዘብ ድጋፍ አድርጎ እንዲያደንለት ጠየቀው። ነገር ግን አባትየው እምቢ ብሎ አሰናበተው። በዚያ ጊዜ ልጥጧ ሳራ ፍቅረኛዋን ልታገኝ ወደ ታች ወረደች። ትልቅ ኮፍያና መነጽር እንዳረገች ትነግረዋለች። ከዚያ በድንገት ከጄክ ጋር ተጋጭታ መጠጡን ደፋባት። ውድ የሆነው ልብሷ ቆሻሻ ነካው። ሳራ በጣም ተናዳለች። ጄክ ይቅርታ ጠይቆ ሄደ። ምሳ ላይ ሳራ ፍቅረኛዋ ታድን ከአባቷ ጋር አስተዋወቀችው። አባቷ ቤልሞንት ስለ ኦንላይን ቢዝነሱ ጠየቀው። ሳራ አባቷን ማረም ጀመረች። ቢዝነስ አይደለም፣ በ100 ሺህ የሚቆጠር ተከታይ ያለው ተጽዕኖ ፈጣሪ ነው ትለዋለች። አባቷ ግንኙነቱን እንዳልተቀበለው ግልጽ ነው። ቢሆንም ልጁን ስለሚወዳት የፈለገችው እንድታደርግ ይፈቅድላታል። ጄክ ወደ ትንሹ ሆቴል ሲመለስ ልጁና የሚስቱ እናት በዚያ ተገኝተዋል። በገና ዛፉ ላይ ምኞታቸውን ሊያንጠለጥሉ ሊሄዱ እንደሆነ ይነግሩታል። ጄክ ከነሱ ጋር ለመሄድ ፍቃደኛ አልነበረም። ከቀድሞ ሚስቱ ጋር ይህንን ማድረግ ልማዱ ነበር። አሁን ግን ያለሷ ይህንን ማድረግ አልወደደም። ስለዚህ ልጁን የሱ ምኞት ጨምራ እንድታንጠለጥልለት ይነግራታል። አማቹም ስለሄደበት ጉዳይ ተጠይቀዋለች። ከአቶ ቤልሞንት ጋር የነበረው ቆይታ እንዳልተሳካ ይነግራታል። ይህም ለትልቅ ኪሳራ እንደሚደረጋቸው ያስባል። ነገር ግን ጠንካራው አማቹ ሁሉም ነገር እንደሚስተካከልና ትዕግስተኛና ልበ ሙሉ እንዲሆን ትመክረዋለች። በተመሳሳይ ሰዓት በባለ ሀብቱ ሆቴል አቶ ቤልሞንት ለልጁ ለአንድ ሳምንት ለጉዳይ እንደሚሄድ ይነግራታል። በወሬያቸው መሃል ሳራ አባቷ ለእናቷ የሰጣትን የጌጥ ስጦታ አይታ ታስታውሰዋለች። አባቷን በማስታወሷ ይገረማል። የቆየ ስጦታ ነበር። እናቷ ስታልፍ ሳራ 5 ዓመቷ ነበር። ውይይታቸውን በዚህ ከጨረሱ በኋላ አባቷ ራሷን እንድትጠብቅና በቶሎ እንደሚመለስ ነግሯት ይሄዳል። ከትንሽ ቆይታ በኋላ ታድ በቅንጡ መኪናው የበረዶ መንሸራተቻ እየጎተተ ይመጣል። አብረው ወደ ተራራው ወጥተው ፎቶ እንዲነሱ ፕሮግራም ይዟል። ሳራም ለረዳቷ ማንም አብሯት እንዳይመጣ ነግራው መኪና ውስጥ ገብታ ከታድ ጋር ይሄዳሉ። በሌላ በኩል ጄክ ራሱ ስራዎችን መስራት ጀምሯል። ምክንያቱም ለሰራተኛ ደሞዝ መክፈል ስለማይችል ነው። ወደ ሆቴሉ የመጡትን ጥንዶች አካባቢውን ለማዞር ይዟቸው ይወጣል። ይህ በእንዲህ እንዳለ ታድና ሳራ ተራራው ላይ ደርሰዋል። በሞተራቸው መዝናናት ይጀምራሉ። ነገር ግን ሳያውቁት ወደ አደገኛ ቦታ አልፈው ይገባሉ። የሚያምር ቦታ ላይ ሲደርሱም ታድ ሳራን ፎቶ ማንሳት ይጀምራል። ሳራም ሳታስበው የታገቢኛለሽ ወይ ጥያቄ ያቀርብላታል። ይህንን ለሶሻል ሚዲያ ፍጆታ ያውለዋል። ፎቶ ይነሳሉ። በተመሳሳይ ሰዓት የጄክ ልጅ በዛፉ ላይ ምኞቷን እየሰቀለች ነበር። በአቅራቢያው የነበረው ሽማግሌ ማንም የማይረዳውን አስማታዊ ምልክት ያሳያል። በዚህ ሰዓትም ታድና ሳራ በተራራው ላይ እያሉ ኃይለኛ አውሎ ነፋስ ይመጣባቸዋል። ከዚህ በኋላ ነበር ሁሉም ነገር የተቀያየረው። ኃይለኛው ነፋስ ሳራን ይገፈትራታል። ታድም እሷን ሊያድናት አልቻለም። ይልቅም እሱም ይወድቃል። ሳራ በኃይል ተንከባላ ቁልቁል ትወርዳለች። ከአንድ ትልቅ ዛፍ ጋርም ተጋጭታ ትቆማለች። ጄክ በመንገዱ ላይ ሳለ አንድ የወደቀ ሰው ይመለከታል። በፍጥነትም ወደዛ ሲያመራ ራሷን የሳተች አንዲት ወጣት መሆኗን ያያል። ወደ ሆስፒታልም ይዟት ይሄዳል። በምርመራው የማስታወስ ችሎታዋን እንዳጣችና ስሟንም እንኳን ማስታወስ እንደማትችል ይናገረዋል። ማንነቷን የሚገልጽ ምንም አይነት መረጃ አልነበረም። ስለዚህ ሳራ የገና በዓልን እዛው ሆስፒታል ውስጥ መቆየት እንዳለባትና ከበዓሉ በኋላ ቤተሰቦቿን እንድትፈልግ ፖሊሱ ይመክራል። ነገር ግን ጄክ ሆስፒታል ውስጥ በዓልን ማሳለፍ ስለሚከብድ የሱ ሆቴል ሄዳ እንድታርፍ ይጠይቃቸዋል።
ማንነቷን ግን እስካሁን አላወቀም። ዶክተሮቹ በዚህ ሐሳብ ይስማማሉ። ማስታወስ አቅሟንም ለመመለስ እንደሚጠቅማት ያሳምኗታል። ጄክ ሳራን ከዚህ በፊት ቢያገኛትም የቅንጦት ልብስ ለብሳ ባርኔጣና ትልቅ መነጽር አድርጋ ስለነበር አላወቃትም። ጄክ ወደሱ ሆቴል ይዟት መጥቷል። የተለበሰ ቢጃማም ይሰጣታል። ቅንጦት የለመደችው ሳራ እርካሽ ልብስ ለመጀመሪያ ጊዜ ለበሰች። በሌላ በኩል ታድ በጫካው ውስጥ ጠፍቷል። የሚሄድበትን አያውቅም። በጫካው መካከል ግን አንድ ትንሽ ቤት ያገኛል። ወደ ውስጡም ሲገባ ትልቅ ሰው ነበር ውስጡ። ሰውየውም ለታድ ትኩስ ነገር ያቀርብለታል። በቀጣይ ቀንም ሳራ የመስኮቱን መጋረጃ ስትከፍት እንደለመደችው የሚያምር እይታ አልነበረም ያየችው። ይልቁንም ሰዎችን ነበር የተመለከተችው። ማንነቷን ለማስታወስ በጣም እየሞከረች ነው። ሊሳካላት ግን አልቻለም። በኋላም የጄክ ልጅ ወደ ክፍሏ ገብታ ራሷን ታስተዋውቃታለች። ከዛም ያለ ስም ለዘላለም መቆየት አትችልም። ስለዚህ ከአሻንጉሊቶቼ ስሞች ውስጥ አንዱን ምረጪ ብላ ጥቂት ስሞችን ትጠቁማታለች። ከነሱ ውስጥም አናና ሳራ ናቸው። ሳራ የሚለውን ወዳው ለሷ መረጠች። በኋላም ከጄክ ሴት ልጅ ጋር ወደ ታች ስትወርድ ራሷን ሳራ ብላ ታስተዋውቃቸዋለች። ጄክ ከነሱ ጋር ቁርስ እንድትበላ ጋበዛት። እሷም ራሷን ለማዘጋጀት አጥብቃ ትጠይቀዋለች። ነገር ግን ስትሞክር እያንዳንዱ ሙከሯ ይከሽፋል። ጄክ ፈገግ አለና ከትንሿ አጠገብ ለምን አትቀመጭም? እኔ ጨርሰዋለሁ ይላታል። ሳራ ቀደም ሲል ውድ ቁርስን ትበላ የነበረች ነች። አሁን ግን የድሆችን ተራ ምግብ የምትወድ ልጅ ሆናለች። እውነቱን ለመናገር ውድ ተመልካቾቼ የድሆች ምግብ የተባለው አሁንም ለኛ ውድ ነገር ነው። ይህ በእንዲህ እንዳለ በሆቴል ውስጥ የሳራ ረዳትና የደህንነት ጠባቂው እየፈለጓት ነበር። ወደ ክፍሏ ሲገቡ አልጋዋ በጥሩ ሁኔታ ተለጥፏል። ረዳቱ ለጠባቂው በእርግጠኝነት ወደዚህ እንዳልተመለሰች ነገረው። ምክንያቱም ሳራ በፍጹም የራሷን አድርጋ አታነጥፍም። ከዚያም ወደ ታድ ይወስደናል። አሁንም በበረዶ ጫካ ውስጥ ነው። ሚስጥራዊው ሰው ታድን ጦር ያዝና ምግብህን አድን ያለበለዚያ ትሞታለህ ይለዋል። ወደ ጄክ ቤት ስንመለስ አማቱን የቤት ሰራተኛ ደሞዝ መክፈል ስለማይችሉ ሁሉንም የጽዳት ስራ በራሱ እንደሚሰራ ይነግራታል። በዚያ ቅጽበት ሳራ ገብታ ዶክተሩ እንዳዘዘው የተለመዱ ነገሮችን ማድረግ እንድትችል ጠየቀችው። ምክንያቱም ትዝታዎቿን እንድታገኝ ሊረዳት ስለሚችል ነው። ነገር ግን ሳራ የምትሞክረው ሁሉ ያልተሳካ ነገር ነበር። ቤት ለማስተካከል፣ በረዶ መንሸራተቻዎችን ለመደርደር፣ ቤቱን ለማጽዳት እንዲሁም ልብሶችን ለማጠብ ትሞክራለች። ሁሉም አልተሳካም። ይባስ ብሎ ሙሉ የሳሙና መያዣውን ወደ ማጠቢያ ማሽኑ ጨምራው አፍስሳው ትሄዳለች። በኋላ የጄክ ልጅ ክፍል ስትገባ ትንሿ ልጅ ጸጉሯን እንድትቦርሻት ጠየቀቻት። በዚያ ቅጽበት ሳራ በድንገት እናቷ ትንሽ እያለች የነገረቻትን አንድ ነገር ታስታውሳለች። ሳራና የጄክ ልጅ ሁለቱም በጣም ተደሰቱ። ምክንያቱም ትውስቷ የመጀመሪያ እውነተኛ ትዝታ ስለነበር ነው። ነገር ግን ጄክ የልብስ ማጠቢያ ክፍሉን በፍጹም ትርምስ ውስጥ ሲያገኘው የደስታ ጊዜያቸው ይቋረጣል። ሳራ ላይ ጮኸባት። ይህም እሷን ያናዳታል። ቤቱን ጥላ ወጣች። ወደ ውጪ ወጥታ ፈረሶቹ ማደሪያ ሄደች። በሚያሳዝን ሁኔታ በሁሉም ነገር ወድቅ ያለው ግን ምናልባት የማገዶ እንጨት መሰብሰብ አያቅተኝም አለች። ውስጥ ያለው ጄክ ሁሉንም ነገር ሰምቷል። በዚያ እንጨት ስትሰበስብ ተሰናክላ ትወድቃለች። ጄክም ሊረዳት ይሮጣል። ከዚያም ጄክ ከሱና ከሴት ልጁ ጋር ወደ ገና ገበያ እንዲሄዱ ሐሳብ አቀረበላት። ሳራ ተስማማችና ተቀላቀለቻቸው። በቦታው ሙሉ በሙሉ ተማርካለች። ለጄክ ከዚህ በፊት እዚህ እንደነበርኩ አላስታውስም አለችው። እየተነጋገሩ ሲሄዱ ጄክ ሚስቱ ከረጅም ዓመት በፊት እንደሞተችና አሁን ሆቴሉን ሊሸጡ የሚያስገድዷቸው ከባድ የገንዘብ ችግሮች እንዳጋጠሟቸው ይነግራታል። ይህም የሟች ሚስቱ አባት ለሰርጋቸው ስጦታ አድርጎ የሰጣት ቦታ ነው። ያ ሆቴል በቤተሰቧ ለ3 ትውልዶች ቆይቷል። እንዲሁም ቦታውን በጥልቅ እንደሚወደውና ማጣት እንደማይፈልግ ነገራት። ከጥቂት ጊዜ በኋላ የጄክ ልጅ እየጠራቻቸው አንድ ደግ አዛውንት ለሳራ አባቷ ለእናቷ የገዙላትን ስጦታ የሚመስል ስጦታ አሳየቻቸው። ጄክ ገዝቶላት ከዚያም ሁሉም ወደ ከተማዋ የገና በዓል አከባበር አመሩ። የከተማዋ ከንቲባ ከልብ የመነጨ ንግግር አደረጉና ርችቶች መተኮስ ጀመሩ። ወደ ጄክ ትንሽ ሪዞርት ሲመለሱ ጄክ ከሳራ ጋር የተነጋገረ ያንን የበረዶ ሉል ስታይ የሆነ ነገር እንዳስታወስሽ ተሰማኝ ይላታል። እሷም እናቴን አስታወስኳት አለችው። ግን ትንሽ ትዝታ ብቻ ነበር። በዚያው ሳራ ለጄክ ከዚህ በፊት አግኝተው እንደማታውቅ እርግጠኛ እንደሆነች ትነግሯለች። ምክንያቱም ደግሞ እንደሱ አይነት ሰው አግኝታ ተዋውቃ ቢሆን ኖሮ እንደማትረሳው እርግጠኛ ነበረች። በሌላ ቀዶች ሳራ ከእንቅልፏ ቀደም ብላ መንቃት ጀመረች። አልጋዋን ራሷ ማንጠፍ ጀመረች። ቁርሷንም ማዘጋጀት ጎበዝ ሆናለች። አሁን ከጄክ ቤተሰብ ጋር ደስተኛና ሰላማዊ ህይወት እየኖረች እንደሆነ ግልጽ ነው። አንድ ቀን አብረው በረዶ መንሸራተት ላይ ሳሉ ሳራ ራሷን መቆጣጠር ያቅታታል። ጄክም ህይወቷን ለማዳን በፍጥነት ተንሸራቶ ከፊቷ ቀድሞ አዳናት። በሌላ ቀን ሳራ ወደ ጄክ አማች ቢሮ ገባች።
በሆቴላቸው ውስጥ ከቆዩ እንግዶች የተወሰዱ ፎቶዎችና ማስታወሻዎችን የያዘውን ማስታወሻ ደብተር እያገላበጠች አገኘቻት። አዛውንቷ ሴት በኪሳራ ምክንያት ቦታዋን በማጣቷ እንዳዘነች ግልጽ ነው። መጽሐፉን ለሳራ ትታላት ስትጨርስ ወደ ቢሮ መልሳ እንድታስቀምጠው ነግራት ሄደች። ሳራ ወደ መሳቢያው ስትመልሰው ትንሽ የገና ጌጥ አገኘች። በዛፉ ላይ መሰቀል ነበረበት። ጄክ ሲመጣ ለምን እንዳልሰቀለው ጠየቀችው። እኔና ባለቤቴ አብረን ነበር የገዛነው፣ ግን እሷ ከሞተች በኋላ ይህንን መስቀል አልቻልኩም ይላታል። ከዚያም ለድሃ ቤተሰቦች በሚደረገው ገቢ ማሰባሰቢያ ዝግጅት ላይ አብረው እንዲሄዱ ጋበዛት። ሳራ ጄክ የራሱ የገንዘብ ችግር ቢኖርበትም ሌሎችን ለመርዳት መጣሩን ተመልክታ ከሱ ጋር ለመሄድ ትወስናለች። የሚያብረቀርቅ የገና መብራቶችን የለበሰች አንዲት ሴት ወደ ሳራ ቀረበች። ጄክ በአካባቢው ካሉት ደግ ሰዎች አንዱ ነው ትላታለች። ያለ እርሱ እርዳታ የኛ በጎ አድራጎት ድርጅት ከረጅም ጊዜ በፊት ነበር የሚዘጋው። ሁሉንም ይረዳል። ወደ ቤታቸው ሲመለሱ የሳራ ስሜቶች በከፍተኛ ሁኔታ እየጨመሩ ነው። ልክ ሊሳሳሙ ሲሉ ጄክ ወደ ኋላ ዞረና ምናልባት እጮኛ ሊኖርሽ ይችላል አላት። ሳራ ወደ ላይ ወጥታ የጄክን ብልሃት እያደነቀች ተኛች። በማግስቱ ጠዋት ለጄክ አማች ሆቴላቸው ከኪሳራ ለማዳን ሐሳብ እንዳላት ነገረቻት። ሐሳቧም ከዚያ በፊት በዚያ ያረፉትን እንግዶች ሁሉ እርዳታ እንዲሰጡ መጠየቅ ነው። ጄክ ስለሱ ሲሰማ ወዲያውኑ እምቢ ይላል። ምክንያቱም እሱ በጎ አድራጎት ፈጽሞ የማይቀበል ኩሩ ሰው ነው። እኔ ሰዎችን እረዳለሁ እንጂ እርዳታ አልቀበልም ይላል። ሳራ ተበሳጭታ በንዴት ትጮህበታለች። ጥላውም ወጣች። ጄክ አስቁሟት ለማስረዳት ይሞክራል። በኋላም አማቱ ወደ ቢሮ ሄደችና በእርጋታ ጄክ ጥሩ ሰው ነክ፣ ልብህን አትዝጋ፣ ልጄን ከመውደድ በኋላ ሌላ ሴት ውደድ አለችው። ህይወትህን ኑር፣ እኔም ይቅርልሃለሁ ትለዋለች። ይህ በእንዲህ እንዳለ ሳራ ሆቴሉን ጥላ ለመሄድ ትወስናለች። ነገር ግን የጄክ ልጅ እንድትቆይ ትለምናታለች። እናም በእርግጥም ቆየች። ጄክ በመጨረሻ ትንሿን የሙሽራ ጌጥ በቀና ዛፉ ላይ ሰቀላት። ይህም ህይወቱን ለመቀጠል ዝግጁ መሆኑን የሚያሳይ ነው። ለገናዋ ዜማ የግብዣ ወረቀቶችን ማተም ይጀምራሉ። ይህ ማለት ጄክ በመጨረሻ የሳራን ሐሳብ ተቀብሏል ማለት ነው። በጫካ ውስጥ ታድ አሁንም ካዳኙ ሰው ጋር ነው። ታድ ሰውየውን ስለ አደን ችሎታው ብሎግን መስራት ቢጀምር ታዋቂ እንደሚሆን ይነግረዋል። በተመሳሳይ ጊዜ ሚስተር ቤርሞንት ወደ ሆቴሉ ተመለሰ። ሴት ልጁ ሳራ የት እንዳለች ረዳቱ ባለማወቁ ተቆጥቷል። ወዲያውኑ እንዲፈልጋትና ፖሊስ እንዲያነጋግር አዘዘው። በኋላ ፖሊሱ መኪና ላይ ማስታወሻ አገኘ። ታድ ያደነው ሰው መኪና ላይ ማስታወሻ ጽፎ አስቀምጦ ነበር። ይህም በቅርብ አካባቢ እንደሆኑ ይናገራል። እቤት ሳራ ወደ ድግሱ ምን ለብሳ መሄድ እንደምትችል እርግጠኛ ሳትሆን መስታወቱ ፊት ቆማለች። ምክንያቱም የነበሯት ልብሶች በሙሉ ያገለገሉ ናቸው። የወደፊት አማቷ ሞቅ ባለ ስሜት ፈገግ ብላ ገብታ ውብ ቀሚስ እንደ ስጦታ ሰጠቻት። ይህ በእንዲህ እንዳለ ፖሊስ ጣቢያ ሚስተር ቤልሞንት ተቀምጠው ታድ በድንገት ገባ። ሚስተር ቤልሞንትም ወዲያውኑ ስለ ሴት ልጁ ጠየቀው። ታድ ከተራራው ላይ ስለወደቁበት አውሎ ንፋስና እንዴት እንደተለያዩ አብራራላቸው። መኮንኑ ንግግራቸውን ሰምቶ የት እንዳለች አውቃለሁ በማለት በልበ ሙሉነት ነገራቸው። ወደ ትንሹ ሆቴል ስንመለስ ሳራ ቀሚሱን ለብሳ ደረጃውን ወረደች። ጄክ በአድናቆት ከመመልከት ውጪ ምንም ማድረግ አልቻለም። ጄክ ለድግሱ ባዘጋጀው ትንሽ ቦታ አብረው መደነስ ጀመሩ። እናም ድባቡ ሞቅ ባለ ፍቅር፣ ጸጥ ባለ ደስታ የተሞላ ነው። በድንገት የከተማው ከንቲባ በባሉ ላይ ተገኘ። ገባና እኔ ብቻዬን እዚህ አልመጣሁም አለ። ከመግባታቸው በፊት በጄክ ሆቴል ውስጥ ያረፉ ሌሎች እንግዶችን ብዙዎቹን ይዞ መጥቷል። ጄክና ቤተሰቡ ሁሉንም ሰላምታ ሰጡ። ድግሱም ጀመረ። አንዳንድ ፕሮግራሞችንና ምግቦችን ካደረጉ በኋላ ጄክ ንግግር ለማድረግ ወደ መድረክ ወጣ። ነገር ግን የፈራና ምን ማለት እንዳለበት እርግጠኛ ያልሆነ ይመስላል። እርዳታ መጠየቅ አልለመደም። ህይወቱን ሙሉ ሌሎችን ሲረዳ ነው የቆየው። ከእንግዶቹ አንዱ ይህንን የተረዳ ይመስላል። ከዓመታት በፊት ወደዚህ መጥቼ ነበር። በነፃ ለልጄ በረዶ መንሸራተቻ ሰርተህለታል። እባክህ ይህንን ቺክ ተቀበለኝ አለ። ሌሎቹም በጫጉላ ጊዜያችን በዚህ ነበርን፣ ግን መክፈል ባንችልም አስተናግዳችሁናል ብለው እርዳታቸውን ሰጡ። ሁሉም እንግዶች እያንዳንዳቸው ተቀላቀሉ። የሳራ፣ የጄክ፣ የልጁ እንዲሁም የአህማቹ ፊት እንደ ፀሐይ በራ። በጣም ተደስተዋል። ከዚያም ጄክ ሳራን ለሁሉም ማስተዋወቃት። ህይወቴን የቀየረችው መልካም ሴት ነች ይላቸዋል። እንዲሁም ሌሎች ልብ የሚነኩ ቃላቶችን ተናገረ። ሳይጠበቅ ግን ቆንጆ ጊዜያቸው በፍቅረኛዋ ታድና በአባቷ መምጣት ተረበሸ። ሳራ ብለው ሲጠሯት ትክክለኛ ስሟን ታስታውሳለች። ታድ ማን እንደሆነና ስለ ቀለበቱ ነገራት። ሁሉም ትውስታዋ ተመለሰ። ጄክን ተመልክታ አዎ ከተራራ ላይ ወድቄ ነበር፣ ነገር ግን አንተ አዳንከኝ አለችው። አባቷ ጄክን ልጁን ስላዳንለት አመሰገነው። ሳራም ከነሱ ጋር ከመሄዷ በፊት አመሰገነችው። ጄክ አማቱና ልጁ በተፈጠረው ነገር በጣም አዝነዋል። ሳራ ወደ ቀድሞ ህይወቷ ተመልሳለች።
ነገር ግን ከጄክ ጋር ያሳለፈችውን እያንዳንዱን ቅጽበት በጭንቅላቷ ውስጥ ይመላለሳል። የግል ረዳቷ ወደ ክፍሏ ሲመጣ ሳራ የራሷን አልጋ አንጥፋለች። ይገረማል። ለኮንፈረንሱ ውድ ቀሚስ ሲያመጣላት ሳራ ዛሬ ቀለል ያለ ነገር ነው መልበስ የምፈልገው ትለዋለች። እንዲሁም ቁርስ ሲጠይቋት የምትፈልገውን ወደ ኪችኑ ሄዳ ጄክ ያስተማራትን ቁርስ ትሰራለች። በትንሿ ሆቴል ውስጥ ቲቪ እየተመለከቱ ነው። ሳራ ንግግር እያደረገች ነበር። መድረኩ ላይ ሳራ ጄክና ቤተሰቡን ማመስገን እፈልጋለሁ፣ አሳክመውኛል፣ እስካገግምም ድረስ በሆቴሉ እንድቆይ አድርገውኛል። ሁላችሁም ወደዚያ ሄዳችሁ ጥሩ ጊዜ እንድታሳልፉ መክራለሁ ትላለች። ሳራ ያደረገችው ነገር ለጄክ ሪዞርት ትልቅ ማስታወቂያ ነበር። ንግግሩን አቋርጦ ታድ ከእጮኛው ጋር ጉዞ ሊያደርጉ እንደሆነ ተናገረ። ይህ የጄክን ልብ ሰበረው። ቢሆንም ግን ልጁ የገና ምኞት ለራሴ ተመኝቼ አላውቅም። አንተ እኛን በምትወድበት ልክ የሚወድ ሰው እንዲኖር ተመኝቼ ነበር። አንተና ሳራን ሳያችሁ ግን ምኞቴ እንደተሳካ ነበር የተሰማኝ ትለዋለች። ይህ ጄክን ያበረታተዋል። ወዲያው ተነስቶ ሳራ ከመሄዷ በፊት ሊያገኛት መሮጥ ጀመረ። ሆቴል ውስጥ ሳራ አባቷ ያቀረበላትን ስራ ባለመቀበሏ ይቅርታ ጠየቀችው። ስራ ልትሰራም እንደሆነ ነግራው ተሰናብተው ትሄዳለች። የጄክ አማች የሚመጡትን የስልክ ጥሪዎች መቆጣጠር አልቻለችም። ሳራ ድንቅ ነገር ነው ያደረገችላቸው። ሳራ ስትወጣ ታድን ታገኘዋለች። ጋብቻውን መቀበል እንደማትችል ነገረችው። ቀለበቱን መለሰችለት። ነገር ግን ታድ መለያየታቸውን ገጹ ላይ እንዲለጥፍ ፍቃዷን ጠየቃት። ጄክ ወደ ሆቴሉ ሲደርስ ሳራ በዛ ነበረች። ሳራ ምን ሊሰራ እንደመጣ ጠየቀችው። ጄክም በእሷ ምክንያት የሆቴሉ ክፍል በሙሉ እንደተያዘ ነገራት። ሳራም በስራው የሚረዳው ሰው ይፈልግ እንደሆነ ጠየቀችው። አባቷም ለሙሉ ሪዞርቱ ማስፋፊያ እንደሚረዳው ነገረችው። አባቷና የጄክ ልጅ በዚያ ደርሰው ተሰበሰቡ። አበቃን። ከሁሉ የፊልም ቻናልን ሰብስክራይብ በማድረግ በዓለም ዙሪያ የሚሰሩ ፊልሞችን ታሪክ በአጭሩ ይመልከቱ።